በዚህ ምድር ላይ ከዓለም ሁሉ በጣም ዝቅተኛውና አስፈሪው ቦታ የት እንደሆነ ታውቃላችሁ? አዎ፣ የሞት ባህር። የሎጥ ህዝቦች በአላህ ቁጣ የጠፋበት መሬት ተገልብጣ ዶፍና እሳት የዘነበበት ያ አስፈሪ ቦታ። ግን እስቲ አንድ ነገር ልንገራችሁ። አሁን በዚህ ሰዓት ልክ በዚህ አስፈሪ ምድር ላይ አንድ በጣም የሚያስደነግጥ ነገር ሊደረግ ነው። የዓለም ትልቁ የሶዶማውያን ፌስቲቫልና ጭፈራ ልክ በዚህ ቦታ ላይ ሊካሄድ ነው። አዎ አልተሳሳታችሁም። አላህ እሳት አዝንቦ ባጠፋው በዚያ መሬት ላይ ለቀናት የሚቆይ ታላቅ እብደትና ጭፈራ ሊጀመር ነው። ለመሆኑ እስራኤል ይህንን ለማድረግ ለምን መረጠች? ይህንን በዓል በዚህ ሰዓት ማዘጋጀቷ ከጀርባው ምን አይነት ትልቅና የሚያስፈራ ሚስጥር ይዞ ይመጣል? እናስ ልክ በሉጥ ህዝቦች መቃብር ላይ ይህንን ማድረጋቸው ምን አይነት እርግማን ይዞ ይመጣ ይሆን? ይህንን እውነተኛ ታሪክና አስደንጋጭ ሚስጥር ስትሰሙ በእርግጠኝነት ትደነግጣላችሁ። ለመሆኑ ነገሩ እንዴት ተጀመረ? ታሪኩን በደንብ ለመረዳት ወደ ኋላ ሄደን ማየት አለብን። ሁሉም ነገር የጀመረው ከብዙ ዓመታት በፊት ነው። እንደ አውሮፓውያን አቆጣጠር በ1979 አካባቢ ነው። በዚያን ጊዜ በቴል አቪቭ ከተማ ውስጥ በጥቂት ሰዎች በጣም በሚስጥር ነበር የተጀመረው። ማንም ሰው በግልጽ መናገር አይችልም ነበር። ትልቅ ፍርሃት ነበር፣ እንደ ነውር ነበር የሚታየው። ግን በቀስታ ነገሩ እየተቀየረ መጣ። በ1988 ህጉ ተቀየረ። ከዚያም በ1992 በስራ ቦታዎች ላይ በእነሱ ላይ ምንም አይነት መድሎ እንዳይኖር የሚከለክል ህግ ወጣ። የበረዶ ኳስ ከኮርባታ ላይ ሲንከባለል እያደገ እንደሚሄድ ሁሉ ይህም ነገር በየአመቱ እያበጠ መጣ። ዛሬ ላይ ያ በጥቂት ሰዎች በሚስጥር የተጀመረው ነገር በሚሊዮን የሚቆጠሩ ሰዎችን የሚሰበስብ ትልቅ በዓል ሆኗል። በየአመቱ ከ200,000 በላይ ሰዎች ከመላው ዓለም እየመጡ በቴል አቪቭ ከተማ ይሰበሰባሉ። ጭፈራው ለአንድ ቀን ወይም ለሁለት ቀን አይደለም፣ ለአንድ ሳምንት አንዳንዴም ለሁለት ሳምንት ሙሉ ነው የሚጨፈሩት። የኮሮና በሽታ ዓለምን በዘጋበት እና ሁሉም ሰው በፍርሃት ቤት በነበረበት አስፈሪ ጊዜ እንኳን እነሱ ፍርሃቱን ትተው በነፃነት ይጨፍሩ ነበር። እስራኤል ለሶዶማውያን በዓለም ላይ በጣም ምቹ ከተማ ተብላ እስካሁን ትጠራለች። ህፃናትን በህግ ማሳደግ ይችላሉ። በነፃነት ወታደር መሆን ይችላሉ። ፓርላማ ውስጥ መግባት ይችላሉ። ግን አንድ ትልቅ ጥያቄ እዚህ ጋር ይነሳል። እስራኤል እኮ በጣም ጥብቅ የሃይማኖት ሀገር ናት ተብላ ነው የምትታወቀው። በሃይማኖታዊ ይሄ ነገር ሙሉ በሙሉ የተከለከለና የተወገዘ ነው። ታዲያ እንዴት ይሄ ሁሉ ሊሆን ቻለ? የሚገርም ቅራኔ አይደለም? ነገሩ በዚህ ብቻ አያበቃም። አሁን ደግሞ ይበልጥ የሚያስገርመውና ዓለምን ያስደነገጠው ነገር ይሄንን ታላቅ ጭፈራ ሊያደርጉበት የመረጡት ቦታ ነው። ወደ ሞት ባህር እንሂድ። ይህ ባህር ከዓለም ሁሉ በጣም ዝቅተኛ ቦታ ነው። ከመሬት በታች 430 ሜትር ያህል ዝቅ ይላል። ውሃው በጣም ጨዋማ ከመሆኑ የተነሳ ምንም አይነት አሳ ወይም ህይወት ያለው ነገር ሊኖርበት አይችልም። ለዛ ነው ሞት ባህር የተባለው። በዚህ ውሃ ላይ ስትዋኙ ጨው ስለሚበዛ ብቻ አትሰምጡም። ዝም ብላችሁ አየር ላይ ነው በቃ ምን ተሳፈፉት ማለት ነው። ግን ይሄ ባህር በታሪክ ሃይማኖት መጽሐፍት ውስጥ ትልቅና አስፈሪ ቦታ አለው። በኦሪት መጽሐፍ ውስጥ የጨው ባህር ተብሎ ይጠራል። እኛም በሙስሊሞች የሉጥ ህዝቦች የሰዶምና የገሞራ ከተማ የነበረችው ልክ በዚህ ቦታ ላይ ነው። አምላክ ታላቁ ቁጣውን ያወረደበት መሬት ነው። ለመሆኑ የሰዶምና የገሞራ እውነተኛ ታሪክ ምን ነበር? አላህ ያንን ያህል የጨከነባቸው ለምን ነበር? እናም እስራኤል ያንን የታሪክ ቁስል ለምን አሁን መቆስቆስ ፈለገች? በመጽሐፍ ቅዱስም ሆነ በቁርአን ውስጥ የሰዶምና የገሞራ ታሪክ በጣም በግልጽ ተጽፏል። ነብዩ ሉጥ በዚያች ከተማ ውስጥ እየኖረ ህዝቦቹን ዘውትር ይመክራቸው ነበር። ከዚህ መጥፎ ስራችሁ ተመለሱ፣ ተፈጥሯዊ ያልሆነ ነገር አታድርጉ እያለ ይለምናቸው ነበር። ግን እነሱ ሊሰሙት አልፈለጉም። በራሳቸው እብደት ቀጠሉበት። በመጨረሻ ግን የአላህ ቁጣ መጣ። መላእክት ወደ ከተማዋ ተላኩ። ነብዩ ሉጥንና ቤተሰቡን ይዘው እንዲወጡ ተነገራቸው። አንድ ህግ ግን ነበራቸው፣ ወደ ኋላ ዙራችሁ እንዳታዩ። ግን የሉጥ ሚስት ትዕዛዙን አላከበረችም። ወደ ኋላዋ ዞር ብላ ስታይ ወዲያውኑ የጨው አመድ ሆና ቀረች። ዛሬም ድረስ በዚያ ቦታ ላይ የሉጥ ሚስት የምትባል የጨው ድንጋይ መኖሩን የታሪክ ተመራማሪዎች ይናገራሉ። ከዚያም በከተማዋ ላይ ታላቅ እሳት ዘነበበት። ከተማዋ ሙሉ በሙሉ ጠፋች። ታዲያ ዋናው ግጭትና ዓለምን ያስደነገጠው ነገር እዚህ ጋር ነው።
አላህ ያንን መጥፎ ስራ በመስራታቸው ምክንያት በቁጣ ሙሉ በሙሉ ባጠፋቸው ህዝቦች መቃብር ላይ ዛሬ እስራኤል ያንኑ ስራ ለማክበር ትልቅ በዓል እያዘጋጀች ነው። ይሄ እኮ ለአማኞች ብቻ ሳይሆን ለማንኛውም ሰው የሚዘገንን ነገር ነው። በአሁኑ ሰዓት በሶሻል ሚዲያ ላይ ትልቅ ሁከት ተፈጥሯል። ሰዎች ይሄማ አምላክን በግልጽ መፈታትን ነው፣ አምላክ ያጠፋበት ቦታ ላይ ሂዶ መደነስ ምን አመጣው እያሉ እየጮሁ ነው። ግን ሌላው የሚገርመው ነገር በራሷ በእስራኤል ውስጥ ያለው ትልቅ ግጭት ነው። እስራኤል ውስጥ እኮ ሁሉም ሰው በዚህ ነገር አይስማማም። አሁን በስልጣን ላይ ያለው መንግስት በጣም ጥብቅና ሃይማኖተኛ የሚባለው ነው። ታዲያ እነዚህ ሃይማኖተኛ መሪዎች እንዴት ይህን ይፈቀዱ? ለምሳሌ በኢየሩሳሌም ከተማ እንደዚህ አይነት ሰልፍ ሲደረግ ሃይማኖተኛ የሆኑት አይሁዶች በከፍተኛ ቁጣና በጦርነት ነው የሚቃወሙት። በሀገሪቱ ውስጥ ባለው ጥናት መሰረት ብዙዎቹ ሃይማኖተኞች ለዚህ ነገር ያላቸው ድጋፍ ዜሮ ነው። እንግዲህ አስቡት፣ በአንድ በኩል በጣም ሃይማኖተኛ ነን የሚሉ መሪዎች አሉ፣ በሌላ በኩል ደግሞ በዓለም ትልቁን የሰዶማውያን ጭፈራ በታሪክ በተረገመችው ምድር ላይ ያዘጋጃሉ። ይሄ ትልቅ ቅራኔ አይደለም? ታዲያ ይህንን ሁሉ ተቃውሞ እና ፍርሃት ወደ ጎን ትተው ይህንን ትልቅ እብደት ለምን አስፈለገ? እስራኤል ከዓለም ሕዝብ አይን በስተጀርባ ምን እየሸሸገች ነው? እውነቱን ለመናገር ነገሩ እኛ ከምናስበው በላይ በጣም ጥልቅ የሆነ ሚስጥር አለው። ያ ሚስጥር ምንድነው? ጓደኞቼ አሁን ወደ ዋናውና ወደ ተደበቀው እውነታ እንምጣ። ብዙ ሰዎች ይሄ ህዝብ አምላክን አይፈራም ወይ? እንዴት በጥፋት ህዝቦች መቃብር ላይ ይደንሳሉ ብለው ይጠይቃሉ። መልሱ ግን በጣም ቀላል፣ በተመሳሳይ ሰዓት ደግሞ በጣም አስደንጋጭ ነው። እዚህ ጋር አንድ ትልቅ የተደበቀ እውነታ አለ። እስራኤል ምንም እንኳን የሃይማኖት ሀገር ብትመስልም በውስጧ ያለው እውነታ ግን ሌላ ነው። አብዛኛው የእስራኤል ህዝብና መሪዎቿ በልባቸው ሃይማኖት የሌላቸው ወይም አምላክ የለም ባዮች ናቸው። አዎ አልተሳሳታችሁም። ለእነሱ ይሄ የሰዶምና የገሞራ ታሪክ ዝም ብሎ ድሮ የነበረ ተረት እንጂ እውነተኛ ታሪክ አይደለም። ስለዚህ አምላክ ቁጣ ያወርዳል ብለው ቅንጣት ታህል አይፈሩም። እንዲያውም ይሄንን በዓል እዚያ ቦታ ላይ ማድረጋቸው ለአማኞች በግልጽ የተሰነዘረ እኛ አንፈራም የሚል ፈተና ነው። ግን ነገሩ በዚህ ብቻ የሚያበቃ ይመስላችኋል? በፍጹም። ይህንን ታላቅ በዓል አሁን በዚህ ሰዓት በዚህ ዓመት ለማድረግ የወሰኑበት ሌላ ትልቅ የፖለቲካ ሴራ አለ። እስቲ ያስቡት። በአሁኑ ሰዓት በእስራኤል በጋዛ በሊባኖስና በየመን ካደረጋቸው ጦርነት በኋላ ከመላው ዓለም ትልቅ ጥላቻ እየገጠማት ነው። በተለይ በአውሮፓና በአሜሪካ ያሉ ወጣቶች የእስራኤልን ስም መስማት አይፈልጉም። በየቀኑ በቲቪና በሶሻል ሚዲያ የሚወጡት የደምና የጦርነት ምስሎች ሀገሪቱን ሙሉ በሙሉ አስጠልተዋታል። ታዲያ እስራኤል ይህንን የጠቆረ ስሟን ለማጠብ ምን አይነት ዘዴ ተጠቀመች? ልክ ነው፣ የሰዶማውያን ካርድ መዘዘች። በምዕራባውያን ዓለም ለአንድ ሀገር ስልጣኔ እና የሰብአዊ መብት መከበር ትልቁ መመዘኛ ለሶዶማውያን የሚሰጠው መብት ነው። አንድ ሀገር ይህንን መብት ካከበረች የሰለጠነችና ዲሞክራሲያዊት ሀገር ተብላ ትወደሳለች። ካላከበረች ደግሞ ኋላ ቀር ትባላለች። እስራኤል ይሄንን ድክመታቸውን በደንብ ታውቃለች። ስለዚህ ለዓለም ሕዝብ ምን ለማሳየት ፈለገች? እኛ እኮ ጨካኞች አይደለንም፣ እኛ እኮ ፍቅርን የምናውቅ የስልጣንን ሕዝቦች ነን የሚል የውሸት ምስል ለመፍጠር አሰበች። በአንድ እጃቸው ደም እያፈሰሰ በሌላ እጃቸው ግን የፍቅር እና የነጻነት ባንዲራ እያወዛወዘች ዓለምን ሊያታልሉ ፈለጉ። ይህንን በሳይንስ ፒንክ ዊሽንግ ይሉታል። ግን ይሄ ሴራዎች በዚህ ብቻ የሚያበቁ ይመስላችኋል? አይደለም። ከዚህ በስተጀርባ በዓለም ሚዲያዎች ላይ ሊያሰራጩት ያሰቡት ሌላ በጣም አስገራሚና ትልቅ ሚስጥር አለ። ይህንን ታላቅ በዓል ያቀደው አሮን ኮሄን የተባለ ታዋቂ ፕሮዲውሰር ነው። እሱ ያሰበው ዝም ብሎ ተራ ሰልፍ ለማድረግ አይደለም። በዚያ በደረቅ በረሃ ላይ ልክ እንደ ዲዝኒላንድ አይነት ሙሉ ከተማ ከባዶ ነው የሚገነቡት። በአሁኑ ሰዓት
በሞት ባህር ዙሪያ ያሉ ትልልቅ የቪአይፒ ሆቴሎች በሙሉ ለ4 ቀናት ሙሉ በሙሉ ተይዘዋል። በሚሊዮን የሚቆጠሩ ዶላሮች እየፈሰሱ ነው። የዓለም ታዋቂ ዘፋኞችና ተዋናዮች ተጋብዘዋል። ግን ትልቁና ሰዎችን ያስደነገጠው ሚስጥር ይሄ ነው። እስራኤል በዚህ በዓል ለዓለም ልታስተላልፍ የፈለገችው በጣም አስገራሚ መልእክት አለ። ሁላችንም እንደምናውቀው በአሁኑ ሰዓት በእስራኤል ዙሪያ ትልቅ ጦርነት አለ። ሚዲያዎች ሀገሪቱ እየፈራረሰች ነው፣ ቱሪስቶች እየሸሹ ነው፣ ህዝቡ በፍርሃት ውስጥ ነው እያሉ ይዘግባሉ። ታዲያ እስራኤል ምን አደረገች? ለዓለም ሚዲያ ትልቅ መልስ ሰጠች። እኛ እኮ በጦርነት ውስጥ ብንሆንም ምንም አልሆንም፣ ሀገራችን ሙሉ በሙሉ ሰላም ናት፣ ቱሪስቶችንም በነጻነት እየመጡ ነው የሚሉ የውሸት መልእክት ማስተላለፍ ፈለገች። ያለፈው ትልቁ ጥቃት የጥቅምት 7ቱ ጥቃት የተፈጸመው በትልቅ የሙዚቃ ፌስቲቫልና ላይ እንደነበር ያስታውሳሉ። አሁን ደግሞ በባሰ ሁኔታ በዓለም ትልቁ ጭፈራ በማዘጋጀት እኛ አንሞትም፣ አንፈራም፣ ህይወታችንን እንደፈለግን እንቀጥላለን እያሉ ለዓለም እያሳዩ ነው። አያችሁ አይደል? የዓለም ህዝብ ስለ ጦርነቱ፣ ስለ ደሙ እና ስለ እንባው ማውራቱን እንዲያቆሙ ፈለጉ። የዓለም ትልልቅ ጋዜጠኞችና ቲቪዎች ስለ ጦርነቱ ማውራታቸውን ትተው ስለ ታላቁ የሞት ባህር ጭፈራ ብቻ እንዲያወሩ ለማድረግ የታቀደ ትልቅ የሚዲያ ጨዋታ ነው። እንዴት ያለ አስገራሚ እና አስፈሪ የሚዲያ ጦርነት ነው! ደምና ሞትን በጭፈራና በውሸት ሳቅ መሸፈን። ይሄ ነገር ምን ማለት እንደሆነ ታውቃላችሁ? አንድ ጨካኝ ገዳይ ሰውን በቁም አርዶ እጁን በሰው ደም ከአጨማለቀ በኋላ በሸንገላ ያንን ደም በውሃ ታጥቦ ንጹህ ልብስ እንደሚለብስ ማለት ነው። ከዚያም ወደ ዓለም ሚዲያ ፊት ቀርቦ ስለ ሰው ልጅ መብት፣ ስለ ፍቅርና ስለ ሰላም ሊያስተምረን ሲሞክር ምን ያህል እንደሚሰቀጥጥ አስቡት። አው እስራኤል በአሁኑ ሰዓት በዓለም ፊት እያደረገች ያለችው ልክ ይሄንኑ ነው። በአንድ በኩል በሺዎች የሚቆጠሩ ህፃናትና እናቶች በጦርነት እያለቀሱ ነው። በሌላ በኩል ደግሞ ያንን ሁሉ ደምና እንባ በዚህ ታላቅ የጭፈራና በውሸት ሳቅ ከዓለም ህዝብ አይን ሊሸሽጉት ይሞክራሉ። ግን እውነቱ አንድ ነው። ደም በጭፈራ በፍጹም አይታጠብም። የታሪክ መዛግብትና አማኞች አንድ ትልቅ ነገር ይነግሩናል። መሬት ታሪክን መቼም አትረሳም። አምላክ ታላቅ ቁጣውንና እሳቱን ያወረደበት ያቺ የሞት ባህር ምድር ዛሬም ያንን አስፈሪ ሚስጥር በውስጧ ይዛለች። ይሄ ሁሉ እብደት፣ ይሄ ሁሉ ኩራት እና ይሄ ሁሉ አምላክን በግልጽ መፈታተን መጨረሻው ምን ሊሆን ይችላል? የታሪክ መጻሕፍት እንደሚነግሩን ትልቁ ኩራት ሁልጊዜም ከታላቁ ውድቀት በፊት ነው የሚመጣው። ያ አስፈሪው የሞት ባህር ዛሬም ዝም ብሎ በዚያ በደረቅ በረሃ መካከል ተኝቷል። ግን ዝምታው በውስጡ የሚያስተላልፈው መልእክት በጣም ከባድ ነው። እስቲ እናንተስ ምን ታስባላችሁ? ይህ በዓለም ትልቁ የሶዶማውያን ጭፈራ ድሮ አምላክ ሳዶምንና ገሞራን በቁጣ ባጠፋበት መሬት ላይ መደረጉ ምን አይነት መዘዝ ይዞ ይመጣ ይመስላችኋል? እስራኤልስ የጠቆራ ስሟን በዚህ የውሸት በዓል ማጠብ ትችል ይሆን? የእናንተን እውነተኛ ሀሳብ በኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለሌሎች እንዲደርስም ሼር አድርጉት። ለቻናሌ አዲስ ከሆናችሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሚቀጥለው ቪዲዮ በሌላ አስገራሚና በሚስጥር የተሞላ ታሪክ እስክንገናኝ በያላችሁበት ሰላም ሁኑልኝ። ቻው።